ሄርሜላ ማለት ለኔ እንደ እህቴ ብቻ አይደለችም፣ እንደ እናቴም ናት። በጣም የምወዳት የማከብራት ታናሽ እህቴ ናት። ስቆጣት ስመክራት የምታዳምጠኝ ችግሯን እያንዳንዱን ነገር የምትነግረኝ ልጅ ናትና ሄርሜላ ማለት ለማንም ሰው ነዋሪ ለማንም ሰው እንጀራ መሆን የምትችል ልጅ ናት። ካላት ላይ አካፍላ ካላት እንጀራ ላይ ቆርሳ ለሰው የምትሰጥ ልጅ ናትና ብዙዎቻችሁ ሄርሜላ ጥሩ እንደሆነች የምታውቁት ነገር ነው። ይሄንን ነገር እኔ ለሄርሜላ ሳደርግ ያንሳታል እንጂ እኔ ይገባታል ብዬ አላስብም። ይሄንን ነገር ማለት ነው። ይሄ ለሷ በጣም ትንሽ ነገር ነው፣ ግን በቃ የአቅሜን ነው የምችለውን ነገር ነው እያደረግኩላት ያለሁት እህቴ። ይሄ ላንቺ ያንስ አስለቀስከን ሄርሚ እንዳከፍቺ አንድ ሁለት እንዳከፍቺ አረ እግዚአብሔር ያበጎች ነው ማርያም ዲታን አስጨነቀኝ ብሩ ነገሩኝ በእግዚአብሔር ሶስት በኢየሱስ ስም ወይኔ የምወደውን ነገር ነው ያረካው። ታውቆኛል ማስተረሰሽ አይደለም ይሄ ነገር በጣም ነው የምወደው። ብዙ ጊዜ እየነገርኩት ነበር። እሺ ለምን ተከፈተ? ይሄ ነገር በነገራችን ላይ ከዋተሽ ይከፈትላቸው በስማውል እድሜ ልኬን አንተ ቆይ በነገራችን ላይ ይሄንን ስጦታ ሄርሜላ ከልጅነቷ ጀምሮ መስቀዱ እህቴ ድምቀት አልጠበኩም። ማርያም በጣም ግራ ገብቶኛል። አንደኛ እንዴት ነው በጣም ረጅም ጊዜ ፍላጎቴ ነው ታውቃለህ። የሆነ መንገድ ላይ ምናምን ሲሄድ እንኳን ወይ ነገር ቢኖረኝ ምናምን የምለው ነገር ነውና እውነት በጣም አመሰግናለሁ ወንድሜ። ዳዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔ ጉልት ሙራቶሽኝ እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ ድምቀቴ ሰላም የተከበራችሁ ውድ ቤተሰብ እንዴት ናችሁ? እኔ ያለኝ እግዚአብሔር ይመስገን። ያው ዛሬም መጥቻለሁ ማለት ነው። ዛሬ መጣሁበት ደግሞ በሚያስደስትና ደስ ብሎኝ ነው የመጣሁት። ምክንያቱም ደግሞ ካላችሁ የሄርሜላ 100,000 እና ልደቷ ነበር ማለት ነውና ብዙዎቻችሁ ቅር ብሏችኋል። የሄርሜላ ቤተሰቦች የኛ ቤተሰቦችና ቅር ያላችሁም በዚሁ አጋጣሚ ቅርታ እንላለን። የዘገየንበትም ያለንበት ሁኔታ ታውቁታላችሁ። ሄርሜላ ትንሽ ጥሩ ሙድ ላይ አይደለችም። እኛም የሆነ አለመግባባት ውስጥ ምናምን ነገር ስላለን ነውና ችላ ብለነው አይደለም የሄርሜላ ነገር ረስተ ነው ምናምን ነገር ሳይሆን ካለንበት አንጻር እንጂ እና ደግሞ አንዳንድ ነገሮች ደግሞ አሉ አለመቻች ብሎን እንትን ብለን ትላንትናም እንዳያችሁት ነው ማናቸውም ክፍተታቸውን እንትን ብለው ምናምን ለሄርሜላ ሰርፕራይዝ አድርገዋት ጸዴ ፕሮግራም ብሎም በመሃል ደርሻለሁ። እኔም ሰርፕራይዝ ለማድረግ አስበው ነበር ከሷ እኩል ማለት ነው። ግን ፕሮግራሙ ላይ ሲሄድ ደግሞ ግማሽ ላይ ነበር የደረስኩትና በጣም ደስ የሚልና የፍቅር ጀማዎች በዚህ አጋጣሚ በጣም ነው የምናመሰግናችሁ። ክበሩልን። ለሄርሜላ ያላችሁ ፍቅር አሳይታችሁናል። ከዛም ሲቀጥልም ኦዲየንሶችም እንዴት የሄርሜላ ልደት ምናምን ብላችሁ በውስጥ እየጠየቃችሁ ነበር። 100,000 ስትገባ እንዴት ዝም አላችሁ ብላችሁ ዝም አላልናትም። እኔ እስካሁን የቆየሁበትም ዝምታዬን ዝም ብዬም ሳይሆን ለሄርሜላ የሆነ ነገር እያሰራኝ ነበር። ይሄ የሚታያችሁ ከሆነ ለሄርሜላ ጊፍት በጣም ውድ ነው። በጣም ውድ ነገር ስለሆነ በጣም ጊዜ የሚፈጅና በጣም ጉልበትን ኢነርጂን በጣም የሚጨርስ ነገር ስለሆነ ባሰብኩት ቀን አልደረሰልኝም እና ለዛም ነው። ከዛን ሲቀጥል ደግሞ በልደቷ ቀን መድረስ ስላልቻለልኝ አሁን ላይ ነው የደረሰልኝና ምንም ማድረግ ስለማልችል ይሄንን ጊፍት ሄርሜላን ደውዬ ጠርቻታለሁኝ። ከዛ ከመጣች በኋላ እንዴት ደስ ብሏት እንደምትቀበለኝ እኔና ያው እናንተም ታውቁታላችሁ ከወንድም የሚበረክት ስጦታንና ትላንትና ባየነውም ደግሞ ትንሽ የአበባውን ፕሮግራም ምናምን ነገር አይተናል። ከዛ ደግሞ ሲቀጥል ስካይላይት ያዘጋጁላትን ፕሮግራም በጣም ከምታስቡት በላይ በጣም ጽድት ያለ ቪዲዮ ነው የተሰራላትና ቪዲዮቹ የሚለቁት ከሆነ እኔ አላቅም በጣም ብሶ ነበረ። በጣም ጸዴ ፕሮግራም ነበር ያዘጋጁት። ያ ፕሮግራም ከለቀቁት ለእናንተ የምናደርሰው ይሆናል። ከዛን ሲቀጥል ደግሞ እኔ ደግሞ በግሌ ደግሞ ለሄርሜላ ጊፍት መስጠት ስላለብኝ እንደ ወንድምነት ይህን ጊፍት አዘጋጅቼ ጠርቻታለሁ ማለት ነው። እና በዚሁ አጋጣሚ ቤተሰቦች ለሄርሜላ የምትመኙላት ምኞት በዚሁ አጋጣሚ እንድትመኙልን በኮሜንት እንጠብቃለን። ኮሜንታችሁ የእያንዳንዳችሁ ደግሞ ገብተን አነበዋለሁ
እያንዳንዳችሁ መኮመንት ትችላላችሁ፣ ኮሜንት አድርጉ። የእያንዳንዳችሁን እያየን ደስ የሚል ምኞታችሁንና 100 ሺህና የተወለደችበት ቀን መቅጠሙ በጣም ደስ ይላል። ከዛን ሲቀጥል ደግሞ እኔ እንደ ወንድምነት ሄርሜላ ብዙ ነገር አልፈን ከልጅነታችንም ጀምሮ አብረን ያደግነው ብቻ የትና የወንድም ነገር ታውቁታለች። መጣላት አለ እንትን ማለት አለ እና እስከ ቅርብ ጊዜ ድረስ ራሱ እኔና ሄርሜላ ምንስማማ ሰዎች አልነበርን። በቃ እኔና እሷ በቃ በሰልም ብለን ወደ ህይወት ወደ በቃላ ይሄ ወደ ስራ ምናምን ነገር ስንገባ ነው እኔና ሄርሜላ በጣም እንደዚህ ፍቅራችን የጨመረው እንጂ ልጅ እያለን ያው ማናችሁ የምታውቁት ነው። ትባላለህ፣ ትጣላለህ፣ ትራገጣለህ ምናምን ነገር እና እነ ሄርሚም ከብሩኬ ጋር እየመጣች ነው። አጋጣሚ አንድ ላይ ናቸው መሰለኝና ሁለቱም ሰርፕራይዝ ነው ማደርጋቸው ማለት ነው። እና ቤተሰብ ሄርሜላ መታለች። ይህንን ጊፍት እንዴት ተጨንቂና ግራ ገባኝ። በጌታ ደረሰ? አዎ ደርሰሻል። እንዴ ምን ድርጅት ተፈጠረ ያለው? እንዴት ነሽ? ጭራሽ እዚህ ጋር ተመጣጣኝ ያለሽ ብያለሁ። ሃንግ እያደረገች መኪናውን እዛ ጋር ቆመውና ማለት ነው። ከዛ ጀምሮ አይንሽን አስሩ። ከዛ ጀምሮ አይኔን ይዘኸኝ ምን አስበህ ነው? የሚኪ እንደዚህ አምሮበት ታዲያ ልታይ ፈልግ ምንድነው? አማረ ምናምን አትይም? የኔ ቆንጆ አምሮባል በጣም እግዚአብሔር ነው። ምንድነው እንዴ አይን እስከሚያስጨፍን ድረስ የሆነ ጊዜ ተዘካለሽ። ይሄ ልብስ ለብሼ ውጪ ልሄድ ነበር ብዬሽ ነበርና ፕሮሰሱ በተሳካ ሁኔታ አልቋል። አሁን ልተናነቅ ነው። እኔ ደግሞ እኮ እንደዚህ አልብሳችኋት ስታመጡ ጭራሽ ሆስተስ ቴንክ ዩ በጣም እህቴ ይቅርታ አይደለሽ ነው። በመጀመሪያ እስከዛሬ እንኳን ተወለድሽልኝም 100 ሺህን በመግባትሽ ምንም ነገር አላልኩኝምና ዝምታን እንትን ብዬ አይደለም መርጬ አይደለም ታውቂያለሽ። ያለውበትም ነገር አልተመቸኝምና ያንቺ 100 ሺህ መግባትም ለኔ ብዙም አላስደሰተኝም። መወለደሽም ያን አይደል ተወለድሽ መልክ አራቂ ነው እዚሁ ልታስገድልኝ። እስኪ ያው በልደትሽና 100 ሺህ በመግባትሽ አስመልክቶ ለኦዲየንሶች አንዳንድ መልእክቶችን እንድታስተላልፊና እኔም ደግሞ የሆነ ሐሳብና የሆነ ነገር ይዤልሽ ስለመጣሁኝ ቅድሚያ ሰላም በላቸው። ሰላም በላቸው። እሺ በዚህ አጋጣሚ ግን አይኔን ያስጨፈናችሁኝ ምክንያት አልገባኝ። አይ እሺ የኔ ማማር ነው እያለሻለሁ። የኔ ቆንጆ አምሮባል ወንድሜ። እሺ ግን በዚህ አጋጣሚ ያው ትናንትና 100k ሰብስክራይብ እና ልደቴን በማስመልከት ትንሽ ጉንፋን ይዞኛል። በጣም ይቅርታ። ቆይ ቅድሚያ በደንብ በስትክክል ላውራው። ቆይ ሰላም ብለሽ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ትናንትና የተፈጠረው ነገር አይታችኋል። የኔ ውድ ወንድሞች መከታ የሆኑ ወንድሞች ስካይላይት ላይ የሚገርም ፕሮግራም አዘጋጅተውልኝ ነበርና ምንም ቃላት የለኝም። በቃ እንዴት ልበላችሁ፣ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። እንደዚህም አይነት ሰው ወዳጅ አለኝ፣ እንደዚህም አይነት ቅልብ ያላቸው ሰዎች አሉ እንዴ እስክል ድረስ ከጎን የነበሩት ወንድሞች እዛ ጋር በቃ ትናንትና ቪዲዮ ላይ የነበሩት ሰዎች እንዳለ ስካይላይት ላይ የሚገርም ፕሮግራም ነበር። በቃ የማትጠብቁት በህይወቴ እንደዚህ ሰርፕራይዝ ተደርጌ አላውቅምና ያው ብሩክንም ሁላችሁንም በጣም አመሰግናለሁ። ከዛ ባለፈ ግን 100 ሺህ ሰብስክራይብ ለመግባቴ ከፈጣሪ በታች አይኖ አብርሃም ነው ወደ ሚዲያ መጣኝ። አብርሃምን በጣም በሰፊው ባመሰግነው ደስ ይለኝ ነበረ፣ ግን ያው በሰፊ ስላላገኘሁትና ያው በምን አይነት ሞመንቶች ጥሎኝ እንደሄደ አውቃችኋል። ግን ደግሞ እናንተን ዛሬ ሰፊ ታይም ነው እናንተን ለማመስገን ሰፊ ታይም አግኝቻለሁ ብዬ አስባለሁና የእውነቴን ነው የምላችሁ። እኔ ቃላት የለኝም። እኔ ወደ ሚዲያ ስመጣ መጀመሪያ ይሄን ያህል ኦዲየንስ ማፈራለሁ ይሄን ያህል ወዳጅ ማፈራለሁ ብዬ አስቤም አላቅም ነበር። ምክንያቱም በቃ እንዴት ነው ሚዲያው ላይ ብዙም አልነበርኩም፣ የሚዲያ ሀሳብ ብዙም አልነበረኝም። ግን ሳስበው በቃ አጠገባችሁ ካለው እህት ወንድም ያላነሰ በ100 ሺህ ህዝብ የሚከተልን እናንተን የሚያሳስሉ ኦዲየንሶች ማግኘት ማለት ቀላል አይደለም በሰው ልጅ መወደድና እናንተን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከሀገር ውጪ ላላችሁ ደግሞ ሀገራችሁ በሰላም ገብታችሁ ቤተሰባችሁ የምታገኙበት አሜን። በደንብ በቃ ስራችሁ ሁሉ ነገራችሁ የተሳካ ህይወት ያርግላችሁ። እውነት የኔ እህቶች በጣም ከልቤ ነው። እግዚአብሔር አለው ይበላችሁ። እናንተ በጣም ቅልብ ናችሁ። እኔ ቃላት የለኝም አሁን ለምቆምበት። እኔ ሳለቅስ አብራችሁን ለምታለቅሱ፣ እኔ ስከፋ አብራችሁን ለምትከፉ፣ ሳጠፋ ለምትመክሩ፣ ለምትናደዱብኝ፣ ለሁሉም ነገር እስቲ ሳጠፋ ለምትሰድቡኝም በጣም ወዳችኋለሁ። በእናንተ ግፊትና በእናንተ ድካም ነው ዛሬ ላይ 100 ሺህ ሰው የገባሁትና
በጣም በጣም እግዚአብሔር ዝቅ ብዬ አመሰግናለሁ ልፈልጋለሁ። እኛም ዝቅ ብለን እኔ አንድ ነገር ሄርሚዬ አንቺ ላትሰሚ ትችያለሽ። እግዚአብሔርን የምሬ ነው። በጣም 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 እኛን በኢንቦክስ ያወሩናል፣ ቲክቶክ ላይ ያወሩናል። በጣም ማለት ነው የሄርሚ 100,000 ልደቷ ይከበርላት ምናምን እያሉ በጣም ማለት ነው በጣም ኦዲየንሶች አሉ እና ያው እናንተ ስላልተመቻችሁ ወይም ሄርሚ ስላልተመቻት አይደለም። ያው ነገራቶችን እየጠበቅን ነበር ነው። ሄርሚም ላልሰማው ትችላለች። ይሄን ነገር ልንገርሽ ብዬ በጣም ብዙ ሰዎች ሃፒ በርዝዴይ ሆኖ ላይቭ ገብተው የአንቺን ፎቶ ልደትሽን ፕሮፋይል በማድረግ በጣም ገስት ላይ እግዚአብሔርን የምሪ ነው አካውንትሽ ሲመታ ኮፒ ሊንክ በማድረግ በጣም በጣም እኔ ፍቅራቸውን በምን አይነት መግለጽ እንደምትችይ እኔ አላቅም። ሄርሚ ምን አድርገሽላቸው ነው እስክል ድረስ ማለት ነው ይሄን አክል ነው የሚወዱሽ እና ሄርሚ ድጋሚ አሁንም ድጋሚ እነሱን ብታመሰግኝልኝ በድጋሚ በጣም ቴንኪው። በጣም ወዳቸዋለሁ። በጣም አከብራቸዋለሁ። የሄርሜላ ኦዲየንሶች እኔ ትንሽ የተናደዳችሁብኝ ሰዎች አላችሁ። ምክንያቱም ልደቷ እንዴት አታከብርላትም፣ እንዴት ዝም ትላለህ የሚለው ነገሮች በጣም ትችቶች ምናምን በኢንቦክስ አይቻለሁኝና ለእያንዳንዱ ሰው መመለስ አልችልም። አውጥቼ ደግሞ ለሄርሜላ አንዴ ላደርግላት ነው ብዬ ብናገርም ብዙ ነገሮች ይበላሻሉና ለዛንም ነው አንደኛን ዝምታ መርጬ ያው ዝምታ ወርቅ ነው ይባላልና አሁን ላይ ደግሞ እኔ ምን አድርጌያለሁኝ ያደረኩትን ነገር አሳይቻቸዋለሁኝ። እንግዲህ ሄርሜላ እስካሁን ይሄንን የምታውቀው ነገር አለም። ከዛ ሲቀጥል የሄርሜላ ቤተሰቦች ኦዲየንሶቻችን ከልብ እናመሰግናለን። ሄርሜላ 100,000 በመግባቷ በጣም ደስ ብሎኛል። ምክንያቱም ይሄ ነገር ዝም ብላ እንደቀል ያመጣችው ነገር አይደለም። 100,000 ማለት አንድ ሀገር ትልቅ ከተማን የሚያህል ህዝብ ማለት ነው። እና ይሄ ደግሞ በውጭ ሀገርም ያላችሁ በሀገር ውስጥም ያላችሁትና የእናንተ ጥምረት የእናንተ ፍቅር ነው እዚህ ቦታ ሄርሜላን የሚያደረሳትና በዚህ አጋጣሚ የሄርሜላ ቤተሰቦችን እኔ ማመሰግናቸዋለሁ ማለት ነው። እና ደግሞ ሳልነግራችሁ ምናልባት የኔን ደስታ ማየት የምትፈልጉ ስካይላይት ላይ ትልቅ ፕሮግራም እንደነበረ ሁላችንም እናውቃለን። ግን ደግሞ አጋጣሚ ሆኖ ለእናንተ እንዳናደርስ ያደረገን ነገር አለ። እሱ ደግሞ ምንድነው? ፋይሉ ጠፍቶብናል። ቪዲዮ የተቀረጸው ፋይል በአጋጣሚና በካሜራማን ስህተት ምክንያት ስካይላይት የሚገርም ፕሮግራም ነበር፣ ግን ለእናንተ እንዳናሳያችሁ ትንንሽ ቪዲዮዎች አሉ ወይ ካልሆነ እሱን ቆርጠን እንለቅላችኋለን። ግን ደግሞ ዋናው ቪዲዮ ለዩቲዩብ የሚሆን ቪዲዮ የተቀረጸው ነበረ። በካሜራማን ስህተት ምክንያት ለእናንተ አይደርስም። ግን ደግሞ እኔ ያው ዋናው የኔን ደስታ ነው የምትፈልጉት። እኔ በጣም ደስተኛ ነበርኩኝ። ግን ደግሞ ፋይሉ ስለጠፋ ለእናንተ ማድረስ አንችልም እና ቤተሰብ እንደማይደብራችሁ እንደማይከፋችሁ ተስፋ አለኝ። ብሩኪያውን ወደ እንትኑ ልግባና ወደ ጉዳዩ እንግባና አይኔ የጨፈነችበት ምክንያት ድጋሚ ጨፍኝና ከውስጥ ደግሞ የለበስኩትን ላይ የምሬን ነው ልሽቃ ፓስፖርት የጊዜ ተቆረጠ እዚህ ውስጥ ነው ያለው። አሁን አንዴ አይኗን ትይዝልኝና ኦኬ አይንሽን ድጋሚ ምን የሚመጣ ነገር ነው ወይስ ምንድነው? ግራ አጋባችሁ። የሆነ ሰው ሊመጣ ነው፣ ትልቅ ሰው ሊመጣ ነው። የተከበረ ሰው በፕሌን ነው የሚመጣው። በትላንትና ጉዳት ታረጉኝማ አይደለም፣ በፕሌን ነው። ያው ከሱ የበለጠ አይኖርም። ግን እንዴት ነው? አሁን ደግሞ ትላንትና በመኪና ነበር የመጣው፣ አሁን ደግሞ በፕሌን ነው የሚመጣው። ያው በዚህ አጋጣሚ የአብርሃም ወዳጆችም ትንሽ ተናዳችሁብኛል። ያው አትፍረዱብኝ። እኔም የወንድምነት እንትን ነው። ትላንትናም ፕሮግራሙ ላይ እንዳልገኝ እዚህ ጋር ሰርፕራይዝ ያደርጓት የነበረ ሰዓት እኔም ያልተገኘሁበት ምክንያት ያው ነገሮችን እንዳይወሳሰብ ስለፈለጉ ነው እንጂ ይሄና ለኔ እንትን ብዬ ሳይሆን እነ ብሩኬም እነ አሚሩ ምናምን ብቻ ከአብርሃም ጋር መገናኘቴ ሌላ ነገር ውስጥ ይገባል በሚል ስጋት ነው እነሱም እኔ እዛ ቦታ እንዳልገኝ ያደረጉት። ግን በሄርሜላ በደስታዋ ቀንና ደግሞ ልደቷን ባከበሩላት 100,000 ባከበሩላት ቀን እኔም ተገኝቼ ቢሆን እሱም ለደስታዋ እንደዛ ማድረጉ ያን ያህል ቅርም አይለኝም፣ ደስ የሚለኝ ነገር ነው። ምክንያቱም ሄርሜላ ወደ ሚዲያው ስትመጣ መነሻዋ አብርሃም ነበርና ያው እሱ ቢኖርም ለኔ ቅር አይለኝም፣ በጣም ነበር ደስ የሚለኝ። ባለመጥራታችሁ ትንሽ ቅር ብሎኛል። ከዛ በጣም ብሎ እኮ አይ መጀመሪያም እኮ እነግርሃለሁ ስሜታዊ ሆነ ነው እንጂ አብርሃምን አጠላውም ብያለሁ ቪኪ። እና ሄርሚ ወደ እንትኑ ከመግባቴ በፊት አንድ አይንሽንም ጨፍነሽ አጨፍናት እንጂ እንደዚህ አይንሽ ነይ ሊያዝሽና የምነግርሽም ነገር አለ እስከዛ እስኪመጣ ድረስ ማለት ነው። ሄርሚ ቆይ አንዴ አይንሽን እንዳገልጪ በዚሁ አጋጣሚ ሄርሜላ በጣም ጠንካራ ሴትና በጣም ብዙ ስትራግሎችን አልፋ ህይወቷ ላይ ብዙ መስዋዕትነትን ከፍላ ህይወቷ ላይ ስንት ነገሮችን ስትራግል አድርጋ አልፋ እዚህ ቦታ ላይ ደረሰችው በራሷ ጥረት ነው። ታውቂያለሽ ይሄንን። ስለዚህ ይሄንን ደግሞ ለኦዲየንሶችሽ እየነገርኳቸው ሄርሜላ ማለት ለኔ እንደ እህቴ ብቻ አይደለችም፣ እንደ እናቴም ናት። በጣም የምወዳት የማከብራት ታናሽ እህቴ ናት። ስቆጣት ስመክራት የምታዳምጠኝ ችግሯን እያንዳንዱ ነገር የምትነግረኝ ልጅ ናትና
ሄርሜላ ማለት ለማንም ሰው ነዋሪ ለማንም ሰው እንጀራ መሆን የምትችል ልጅ ናት። ካላት ላይ አካፍላ ካላት እንጀራ ላይ ቆርሳ ለሰው የምትሰጥ ልጅ ናትና ብዙዎቻችሁ ሄርሜላ ጥሩ እንደሆነች የምታውቁት ነገር ነው። የሄርሜላ ጠላቶችን ብትኖሩ የሄርሜላ ጠላት የሆናችሁበት መንገዶችን እናውቀዋለን። ሄርሜላ ያን ያህል መጥፎ ልጅ እንዳልሆነች ውስጣችሁም ያውቀዋልና ለሄርሜላ ይሄንን ነገር እኔ ለሄርሜላ ሳደርግ ያንሳታል እንጂ እኔ ይገባታል ብዬ አላሰብም። ይሄንን ነገር ማለት ነው። ይሄ ለሷ በጣም ትንሽ ነገር ነው፣ ግን በቃ የአቅሜን ነው የምችለውን ነገር ነው እያደረግኩላት ያለሁት እህቴ። ይሄ ላንቺ ያንስ አስለቀስከን ሄርሚ እንዳከፍቺ አንድ እንዳከፍቺ ሁለት እንዳከፍቺ አረ በእግዚአብሔር የበጎች ነው ማርያም ዲታን አስጨነቀኝ ብሮ ነገሩኝ በእግዚአብሔር ሶስት ኢየሱስ ምንድነው ከባድ ነገር ነው ከባድ ነገር ሄርሚ ንገራት ያለው ነገር መክፈት እንደማይቻል መክፈታችን እዚህ ምክንያቱም አሁን ይሄ ነገር በጣም የተለፋበትና በጣም ጊዜን የገደለብኝ ነገር ስለሆነ በቀላሉ እኔም እንዲከፈት አልፈልግም። ከዛን ሲቀጥል እቤት ገብተሽ ነው እንድታዩ የምፈልገው። እዚህ ጋር ከከፈትሽው መንገድ ላይ ያ ማለፊው ማግዳሚው ማለቅም ስለሚልሽ እቤት ገብተሽ ከቻልሽ ምንድነው? እሺ ለምን በጊዜ ለምን አልሰጠኸኝም? አልደረሰልኝም ነበር ሄርሜላ። ይሄ ላንቺ ያዘጋጀልሽ ምርጥና ትልቁ ስጦታዬ ነው። እንደኔ እንደ ወንድምነት በጣም ቆይቶብኛል፣ ጊዜ ፈጅቶብኛል። እሺ ስጠኛ። አጎጎሽ አንቺ ጎር ስለዚህ እሺ፣ አይ ችግር የለውም። ቆይ መክፈት አይቻልም። ሄርሜላ እንዳከፍቺስ እሺ፣ በቀዳዳ ሊዮ በቀዳዳ እሺ፣ ከለሩ የይሹ ነው ወርቃማ ከለር በኢየሱስ ስም ወይኔ የምወደውን ነገር ነው ያረከው። ታውቆኛለህ ማስተላለሻይሽ ገና አይደለም። ይሄ ነገር በጣም ነው የምወደው። ብዙ ጊዜ እየነገርኩት ነበረ። እሺ ለምን ተከፈተ? ይሄ ነገር በነገራችን ላይ ከዋተሽ ይከፈትላቸው። በስማሙልድ እድሜ ልኬን አንተ ቆይ በነገራችን ላይ ይሄንን ስጦታ ሄርሜላ ከልጅነቷ ጀምሮ መስቀዱ እህቴ ድምቀት ማርያምን በጣም እፈልገው ነበር እኮ በጣም ይሄ የራሴ ፍላጎት የነበረ ነገር ነውና አይዶንት ብዬ አላሰብኩም። የምሬን በጣም የተደመምኩት ሚኪ መጀመሪያ ምን ያህል ጭንቅላቷስ ምን ያህል ዘልቄ ገብቼ ይሄንን ነገር እንዳወጣው ይሄ ሄርሜላን የሚወክል ሄርሜላን የሚነግር ነገር በነገራችሁ ይሄንን ነገር ሄርሜላ የልጅነቷ ምኞቷ የነበረ ነገር ነውና የት እንደሚገኝ የት እንደሚሰራ ምናምን ስለማታውቅ ነው። እኔ ደግሞ ትንሽ ስለምንቀሳቀስ ምናምን አውቃለሁ የተወሰኑ ነገሮችና በኢንፎርሜሽን አጣርቼ ካለበት ቦታ ይሄንን ጊፍት ይዤልሽ ለውዷ እህቴ አበርክቻለሁ ማለት ነው። እኔ አጣርክሽ እግዚአብሔር ይስማው። አልጠበኩም። አሁን ኦዲየንሶችሽን መርቀሻል። ከቻልሽ እኔ ወንድምሽን ከዛ ብሩኬንም እኔም ወንድምሽ ነኝ። ሁለታችሁም ወንድሞች ናችሁ። ማርያምን በጣም ጌታ እና በዚህ በኩል ብሩክ ነው። እኔ ሲጀመር በሁለታችሁ መሀል ነው መሆን ፈልገው ብቻ ወንድም መከታዎች እንደባለፈው የልጅነት ምኞቴን የሰጠኝ በኢየሱስ ስም። የት ነው ግን ያገኘኸው? ጥያቄ እሱ እንኳን ታዩ ድጋሚ ከፈለግሽ አንተ በፊት ነው እንዴ ልሰጠኝ ያሰብከው? ይሄ ነገር እኮ ቶሎ ነገር አይደለም። አገባኝ ወደ 3 ወር ምናምን ነገር ፈጅቶብኛል። ያሰብኩት እኔ በዚህ ፍጥነት 100 ሺህ ተጋባለች ብዬ አላሰብኩም ነበርና በቃ ለልደቷ ቀን ይድረስ ብዬ ነበር እንትን ያልኩት። ለልደትሽ ነበር አስመልክቼ ሁለቱም መገጣጠም ሲሆንብኝ አንድ ላይ በቃ አንድ ላይ አበረከትኩላት ማለት ነውና ለዛ ነው ወይኔ ወልደም ፍስቅዱስ እንጂ በትልቁ ባሰራልሽ አመት እንደሚፈጅ ማውቀዋለሁ። ይሄ ደግሞ ላንቺ ያንስሻል ሄርሚ፣ ብዙ ነገሮችን አይተሽበታል። ይሄ ላንቺ ያንስሻል። እንደኔ እንደ ወንድምነት የምሰጥሽ ትንሿ ስጦታ ብትኖር እቺ ናት። ከዛ ሲቀጥል ግን ማንነቴና ልቤን ነው የምሰጥሽ። አታለቅሽም እንዴ? ምንድን ነው አልጠበኩም። ማርያም በጣም ግራ ገብቶኛል። አንደኛ እንዴት ነው በጣም ረጅም ጊዜ ፍላጎቴ ነው ታውቃለህ። የሆነ መንገድ ላይ ምናምን ሲሄድ እንኳን ወይ ነገር ቢኖረኝ ምናምን የምለው ነገር ነውና እውነት በጣም አመሰግናለሁ ወንድሜ። አንዳንድ ጊዜ የልብን ማወቅ ቀላል አይደለም። እኔ አሁን ያንተን ፍላጎት አንተ የሚያስደስትህን ነገር ማወቅ ማለት ቀላል አይደለም። ገባክ? ይሄን ያህል እዚህ ላይ ኢንተረስት እንዳለኝ አውቀክ እንደገና ደግሞ ማሰራት ደግሞ ከ3 ወር በፊት ኦሬዲ 3 ወር ይፈጃል። በደንብ የሚፈጅ ነገር ነውና ከ3 ወር በፊት አስበህ ማለት እንግዲህ አስበው
ምንም ነገር ቢመጣ ሲደርስልኝ እሷን አስደስታለሁ ብለክ አስበህ ነው ያደረክልኝና እውነት ያንተ ወንድም በመሆኔ ኩራት ነው የሚሰማኝ። በጣም እግዚአብሔር ኩራቴ ነው መቤቴን በጣም ደስ ብሎኛልና እኔ እንጃ ብቻ አንቺም ለመስጠት ያብቃሽ። አንተም ደግሞ ትልቅ ቦታ ደርሰክ አሁን ያው ወደ ሚዲያ መተሃል 100,000 50,000 አይቀርም። በነገራችን እኔም ምላሽ እፈልጋለሁ ካንቺ ሰማሽኛ። አሁን ምንም ችግር የለውም ግን አሁን እኔም ገራ ካሁን እኔም ከ3 ወር ከ4 ወር ወይም ደግሞ ከ1 አመት በኋላ የሚደርስ ነገር ይሄ በቃ ታሪካዊ ቅርጽ ነው ያስቀመጥክብኝ ጭንቅላቴ ላይ እና አቅፌው ነው የምታየው። እንደዛ አልፈልግም። አሁን እዘዥልኝ የዛሬ ምናልባት 3 ወር ወይ 2 ወር ላይ እርግጠኛ ነኝ 50,000 እንደምታስገቡ። ያኔ 50,000 እኔ 100,000 አልፈልግም 50,000 ላይ ስጪኝ። ወግመው ከተነሱ እነሱ ምንም ችግር የለባቸው። በአንድ ሳምንትም ያስገቡሃል። አዎ አተማመንባቸዋለሁ። በደንብ ግን ደግሞ በዚሁ አጋጣሚ ብሩክም እንዴት ነው እንደ ስጋ ወንድም ሆነክ እኔ እንጃ ብቻ በብዙ ነገር ከጎን የምትሆን ሰው ነክ። የሆነ ነገር ሲከፋኝ ሲደብረኝ የሆነ ነገር እስቲል ከሆነ ሰው ጋር እንኳን ስጣላ ለምን እንደዚህ ትሆኛለሽ፣ ለምን እንደዚህ ታደርጊያለሽ፣ ሄርሜላ እንደዚህ አትሆኝ፣ አንቺ እኮ እንደዚህ አይነት ሰው ነሽ። አንዳንድ ጊዜ ድክመትን ብቻ ሳይሆን ሰው ልጅ እየነገረክ የሚያስረዳት ጥሩ ነገርም እየነገረኝ ብሩክም በጣም ከጎን የሚቆም ሰው ነውና እንደዚህ አይነት ንጹህ ልብ ያለው ሰው በንጹህ ጓደኝነት ማግኘት ማለት ቀላል አይደለምና በጣም ነው ማመሰግናችሁ። በጣም ነው ማመሰግነው። በጣም ደስ ብሎኛል። ምን ነው ቀና እንዴ? ኧረ እኔ ምን አጨበጨብኩኝ እኮ። እንደዚህ አይነት ንጹህ ልብ ያለው ወንድ በጣም ኩራቴ ናቸው። እንዳላዝን እንዳልከፋ ቅር እንዳይለኝ በቃ ብዙ ነገር እንዳይሰማኝ የሚያደርጉ አንድ ከጎን የሚቆሙ ሰዎች ቢኖሩ እና ናቸው። ብቻ በጣም አመሰግናለሁ። ያው ቤተሰቦች ግን ደግሞ ምሳ ልጋብዛችሁ። እሺ ቢያንስ ምሳ ልጋብዛችሁ ይቻላል። ያው ቤት በቃ እሺ እሺ ያዘው ወይስ ይሄን ነገር አረ አንቺ ምን ቦታሽ ፋሚሊዎች ምሳ እንብላ አብረን እንብላ። የኔ ውድ ፋሚሊዎች ቻው ልበላቸው በቃ ቻው። እሺ